በ2026 ያሉ የኤአይ ሞዴል ጦርነቶች ለኛ ስክሪፕት ኦር የተለያዩ ፖይም ኦር ትንንሽ ነገሮችን ለመስራት ሳይሆን ባለን ፐርሰናሊ ዲጂታል ላይፍ ላይ አብሮ የሚሄድ የኤአይ ሞዴሎችን ማዘጋጀት ላይ ነው ትልቁ ጦርነታቸው። ስለዚህ በዛሬው በዚህ በማይ ዲጂታል ቪዲዮ የምንመለከተው ሁለቱን ኤአይ ማለትም ቻት ጂፒቲ እና ግሮክን እንመለከታለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ማይ ዲጂታል በዲጂታሉ ዓለም ላይ በጣም ብዙ ነገር በየቀኑ ይቀያየራል። እኚህን የመሰሉ የዲጂታል ኮንሰፕቶች እና የተለያዩ ከፐርሰናል ዲቨሎፕመንት የያዙ ቪዲዮዎችን አፕሎድ እያደረግንላችሁ እንገኛለን። የዩቲዩብ ቻናል ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። ዮናታን ነኝ። ጀምር። በዛሬው ቪዲዮአችን ስለ ቻት ጂፒቲ እና ግሮክ ክሊር የሆነ አንደርስታንዲንግ ይዛችሁ የትኛው ቤስት ነው የሚለውን ነገር መርጣችሁ ለዲጂታል ላይፋችሁ የምትጠቀሙበት ቆንጆ ቪዲዮ ነው ማለት ነው። በዛሬው ቪዲዮ ይህን ቻት ጂፒቲ እና ግሮክን የምናወዳድረው በእነዚህ በአራቱ ፓራሜትሮች ወይም ደግሞ የመለኪያ መስፈርቶች ተጠቅመን እናወዳድራለን ማለት ነው። የመጀመሪያው የምናየው በኢንተለጀንስ ወይም ደግሞ በክህሎት አቅማቸው የትኛው ቤስት ነው የሚለውን እናያለን። በሁለተኛ ደግሞ ኔክስት ስለ ሪል ታይም ጋር ወይም ደግሞ አሁናዊ ከሆኑ ሁኔታዎች ጋር ተያይዞ የትኛው አሪፍ ነው የሚለውንም ለይተን እንጓዛለን። ሶስተኛ የምናወዳድርበት መንገድ ደግሞ ከፐርሰናሊቲ ወይም ደግሞ ከፍሪደም አንጻር which one is best የሚለውን ነገር የምናየውናል ማለት ነው። ውስጣቸው ያለውን ፊቸር እንመለከታለን። ይሄን ቪዲዮ ከመጨረሻው ድረስ ከተከታተላችሁት የትኛው ኤአይ ለየትኛው ዲጂታል ላይፌ ቤስት ነው የምትለውን በአንዳንድ መስመር ውሳኔውን ሳላዳላ ክሊር የሆነ ውሳኔ እምነግራችሁ ይሆናል ማለት ነው። ሶስቴን ጀምር። እንግዲህ መጀመሪያ የምናየው እነዚህ ሁለቱ ግሮክም ሆነ ቻት ጂፒቲ በኢንተለጀንስ ወይም ደግሞ በብሬን ካፓሲቲያቸው በማሰብ ክህሎታቸው የትኛው አሪፍ ነው የሚለውን በ2026 ስቲል በዚህ በብሬን ፓወራቸው ወይም ደግሞ በማሰብ በሪዝኒንግ አሁንም ክራውኑን ወይም ደግሞ ዘውዱን ደፍቶ የሚገኘው ቻት ጂፒቲ ነው። ስፔሻሊ ደግሞ ጂፒቲ 5.4 ብለን የምንጠራው ስቲል በጣም ኮምፕሌክስ የሆኑ ታስኮችን ሪዝን አድርገው ኤክስኪዩት አድርገው አስቦ በጣም ጥልቅ ነገር ውስጥ ሄዶ ተጉዞ የሚያመጣላችሁ ቻት ጂፒቲ ነው። በብሬን ፓወራቸው ወይም ደግሞ በክህሎታቸው ስናይ ግሮክ እና ቻት ጂፒቲን ብናስቀምጥ ከግሮክ ይልቅ ቻት ጂፒቲ አሁንም ቤስት ሆኖ እየመራ ነው የሚገኘው ማለት ነው። እደዝኖት ላይ ገዛ አድርጎ አይደለም የሚመልስላችሁ እያንዳንዱ ነገር። ይሄ ቲንኪንግ ሞድ ብለን የምንጠራው አለ። ልክ አሁን ቪዲዮ ላይ እያያችሁ ያላችሁ ማለት ነው። ያንን ፊቸር ተጠቅማችሁ በቻት ጂፒቲ ስትሰሩ በጣም ቤስት የሆነና ክሊርሊ ዲቴይል አድቫንስ የሆነ ሪዝኒንግ ይሰጣችኋል ማለት ነው ባስገባችሁለት ታስክ ላይ። በኢንተለጀንስ አቅሙ ቻት ጂፒቲ ኢዝ ቤስት ነው ማለት ነው። በዚህ በኢንተለጀንስ አቅማቸው ኢንጀነራሊ ሁለቱንስ በአንዳንድ መስመር ስገልጽላችሁ ቻት ጂፒቲ እንዳልኳችሁ አሁንም ክራውኑ የሱ ነው። በአጠቃላይ ዲፕ የሆነ ሪዝኒንግ ተጠቅሞ ፕላስ ደግሞ ይሄ ኮዴክስ የሚባለው ፊቸር ታውቁታላችሁ። አዲስ ያመጣው በቅርቡ ነው የቻት ጂፒቲ ላይ አድ የተደረገው ፊቸር ነው። ስለዚህ በኮዴክስ የሚባለውም ተጠቅሞ የሚሰጣችሁ የሚገራርሙ ውጤቶችን ነው። በዛ መስመርና መልቲ ስቴፕ ታስኮች የምትጠቀሙና የምታስቡ ከሆነ ቻት ጂፒቲ አሪፉ ነው። ግሮክ ጋር ስትመጡ ይሄም የራሱ የሆነ ቤስት ፊቸር አለው። ስፔሻሊ ይሄ ግሮክ 4 እያልን የምንጠራው በፍጥነት ደረጃ የሚመልስላችሁ መልስ ገና ጽፋችሁት ባደረጋችሁ ፍጥነት ነው መልስ የሚሰጣችሁ። በዚህ ደግሞ ግሮክ በጣም አሪፍ ነው ማለት ነው። የምትሰጡት ታስኮች ላይ እና ዲቴል የሆኑ ሪዝኒንጎች ግን ቻት ጂፒቲ is good። ሁለተኛው ደግሞ የምናወዳድረው አሁናዊ ወይም ደግሞ ይሄ ሪል ታይም ኤጅ የሚባል ማወዳደሪያ መስፈርት ደግሞ እንጠቀም። ቻት ጂፒቲም አለ ግሮክም አለ። ግሮክ በቅርቡ የኤለን መስክ ፕሮዳክት። በዚህ መስፈርት ግን ቻት ጂፒቲ ከጥቅም ውጪ ነው። ምክንያቱም ግሮክ ትልቁን ድርሻ ትልቁን ክራውን ደግሞ አሁን ላይ የምንሰጠው ሪል ታይም ኤጅ ወይም ደግሞ አሁናዊ ዓለም ላይ አሁን እየተፈጠሩ ያሉ ነገሮችን ማወቅ የምትፈልጉ ከሆነ ግሮክ በጣም ቤስት ነው ማለት ነው። ለምን? ግሮክ የሚጠቀመው እንግዲህ የኤለን መስክ ውጤት ነው። ኤለን መስክ በቅርብ ጊዜ ውስጥ ከሰማናቸው ነገሮች ውስጥ ትዊተርን ወይም ደግሞ የኤክስ ድረገጽን የራሱ አድርጎታል። እዛ ላይ የሚፈጠሩ ፐብሊክሊ ፐርሰናሊ ፖስት የሚደረጉ እያንዳንዷ መረጃዎች በደቂቃዎች ውስጥ እናንተ ማግኘት። ከኤአይ ሞዴሎቹ ጋር አያይዘን ይህን ጥያቄ ጠይቀው ቻት ጂፒቲንም ግሮክንም ግሮክ የሚያመጣው መልስ ተመልከቱ፣ የቻት ጂፒቲንም ኮምፔር አድርጓቸው። የሚገርማችሁ ግሮክ እንደውም የሚባለው ይሄ ከኢንተርኔት ሀርት ቢት ጋር ወይም ደግሞ የልብ ምት ጋር የተሳሰረ ወይም የተሰካ ነው ተብሎ ይባላል። ምክንያቱም ስፔሻሊ ኤክስ የሚባለው ድረገጹን በመጠቀም ማለት ነው። ምክንያቱም ቢያንስ ከ5 ደቂቃ በፊት
ዓለም ላይ የተፈጠረ ነገር ግሮክ ላይ መረጃ ብትጠይቁ ማግኘት ትችላላችሁ። የሚገርማችሁላ ማለት ነው የሆነ ሜም አንዳንዴ ትሬንድ ቢደረግ ማለት ነው ዓለም ላይ ግሮክ እናንተን በዛ ሜም ተጠቅመን እያደረጋችሁላ ነው የሚያወራችሁ። ሶ ክሊር የሆነ ዲፈረንሳቸው እዚህ ጋር ማየት እንችላለን ማለት ነው። ቻት ጂፒቲ ላይክ እንደመውሰድ ትችላላችሁ ማለት ነው። እዚህ ጋር እንደ ወርክ ስፔስ፣ እንደ ፕላኒንግ፣ ላይክ እንደ ፕሮዳክቲቪቲ ፕሮፌሽናል የሆነ ነገር ነው። መረጃዎችን ስትጠይቁት ከተለያዩ ዌቦች ያመጣላችኋል። ነገር ግን አሁናዊ የሆኑ መረጃዎችን አስሶ ናቪጌት አድርጎ እንዲያመጣላችሁ የምትፈልጉ ከሆነ ግሮክ ትልቁና ቤስት አማራጫችሁ ሊሆን ይገባል ማለት ነው። በሁለተኛው መንገድ ስናወዳድረው ይሄ ነው። በሶስተኝነት ደግሞ የምናወዳድረው ፐርሰናሊቲ እና ከፍሪደም ጋር ነው። ከኤአይ ጋር ብዙዎቻችን ታወራላችሁ አይደለ? የተለያዩ ኢሹዎችን ስታወሩ ልክ ከቻት ጂፒቲ ጋር ከሆነ የምታወሩት ልክ እንደኔ አሁን የሆነ ላይክ የኦፊስ አቴር የሚባል አይነት አለባበስ የለበስኩት አይደል? ልክ እንደዛ ከለበሰ መነጽር ካደረገ ሰው ጋር የምታወሩ ነው ይመስላችሁ። ከማን ጋር? ከዚህ ከቻት ጂፒቲ ጋር ስታወሩ ይሄ ማለት በጣም ፎርማል ነው ሆኖ የሚያወራችሁ። ግን ቀልድልኝ፣ አረ የቀለድ ካውራኝ እንኳን ብትሉት የሆነ እንዴት ነው ነርድ የሆነ ሰው ወይም ፎርማል የሆነ ሰው ለመቀለድ ሲሞክር የሚቀልደውን አይነት ቀልድ ነው የሚያወራችሁ። ወይም ደግሞ ሐሳቡ ወይም ሂውመሩ እንደዛ ነገር ነው። ግሮክ ጋር ግን ስትሄዱ እንደዛ አይደለም። ነገር አለሙ ሌላ ነው። ከቻት ጂፒቲ ግሮክ በጣም ቀልደኛ ነው። ቀልደኛ ብቻ አይደለም፣ ዳርክ የሆኑ ሴንስ ኦፍ ሂውመር፣ ይሄ ታቦ የሆኑ ሊወሩ የሚፈሩ ኦር ሌሎች ኤአዮች ላይ ትንሽ ያዝ የሚያደርጓችሁ ወይም ቆንጠጥ የሚያደርጋችሁ ቻት ጂፒቲ ጋር ውሰዱት፣ ክላውድ ጋር፣ ጀሚናይ ጋር ኦር ሌሎች ጋር የማታወሩትን ነገሮች ግሮክ ጋር መታችሁ ብታወሩት አብሮ እየቀለደ እያሳሳቀ ነው የሚያወራችሁ። ከጓደኛችሁ ወይም ደግሞ ይሄ በጣም የምትቀርቡት ጓደኞቻችሁ ጋር አለ አይደል? ልክ እንደዛ እንደ ማውራት አድርጋችሁ ውሰዱት። ከግሮክ ጋር ዲስከስ ስታደርጉ በጣም ፍሬንድሊ ነው የሚያወራችሁ እያሳሳቀ። ኢቭን በቻት ጂፒቲ ላይ አንዳንድ የሆኑ ሆት የሆኑ ኢሹዎች ወይም ደግሞ ስፓይሲዎች አንዳንዴ ይከለከላሉ። እዚህ ጋር ግን ስትመጡ ጣጣ የለበትም። ግሮክ ኢቭን ፕላስ 18 የሚባል የራሱ ብዙ ፊቸሮች ያሉት ነው። ኤለን መስክ እንግዲህ ጉደኛ ነው። እዚህም ኤአዩ ላይ ብዙ ነፃነት፣ ብዙ ፍሪደም አለ። እናንተ የተመቻችሁን እና ደግሞ የሚጠቅማችሁን አንድ ስቴፕ ከፍ የሚያደርጋችሁን የኤአይ ሞዴል መርጣችሁ እንድትጠቀሙ ሪኮመንድ አደርጋችኋለሁ። በዚህ አጋጣሚ መጨረሻ ደግሞ የምናወዳድርበት ፓራሜትር ውስጣቸው ያለውን እስቲ ፊቸራቸውን እንመልከተው። ግሮክ ቻት ጂፒቲ ላይ እንደምታዩት በዚህ ቴብል እናስቀምጠው። ይሄ ማለት የትኛው ቻት ጂፒቲ ስፔሻሊ ይሄ ቻት ጂፒቲ ፕላስ እያለ የምንጠራው አለ፣ ደግሞ ግሮክ ሱፐር ግሮክ እያለ የምንጠራው አለ። ውስጥ ያሉ ፊቸሮች ኦር ደግሞ በፍሪ የምታገኟቸው አሉ አይደል? ውስጣቸው ያሉ ፊቸሮችን እናወዳድራቸው። ለምሳሌ ጂፒቲን ኮድ ለማድረግ ለራይቲንግ እና ለፕሮፌሽናል ለሆነ ለፕሮዳክቲቪቲ ወርክ ከፈለጋችሁ ቻት ጂፒቲ ቤስት ነው። ግሮክ ጋር ስትመጡ ደግሞ ኢፍ ዩ አር ጆርናሊስት ከሆናችሁ ከኒውስ ከትሬንድ እና ከተለያዩ ሂውመሮች ጋር ተያይዞ በጣም አሪፍ ነው ይህ ግሮክ እያለን የምንጠራው። ውስጣቸው ያሉ ስፔሻል ቱሎችን እንምጣ እስቲ። ቻት ጂፒቲ ጋር ስትመጡ ብዙ ጊዜ ኤዲት የሚያደርገው ወይም ደግሞ ኮላቦሬት የሚያደርገው ከካንቫ ነው። ግሮክ ጋር ስትመጡ ደግሞ በዋነኝነት ኢንተግሬት አድርጎ የሚሰራው ከራሱ ከኤክስ ከሚባለው ድረገጽ ጋር ነው። አብሮ ብዙ ጊዜ ኮላቦ አድርጎ የሚሰራው። ሁለቱም ጀነሬት ያደርጋሉ። ኢሜጅ ጀነሬት ሲያደርግ ቻት ጂፒቲ ዴል ኢሱ የሚባላለው በጣም ሃይ ሴፍቲ ያለው ነው። እሱን ተጠቅሞ ቻት ጂፒቲ ክሬት ያደርግላችኋል። ግሮክ ጋር ስትመጡ ደግሞ ግሮክ ኢሜጅ ጀነሬተር አለ። እዛ ላይ የሚገራርሙ ኢሜጆች ጀነሬት ማድረግ ትችላላችሁ። የሚገራርሙ ኢሜጆች ኢቭን በጣም ከባባድ የሆኑ ኢሜጆችን ጀነሬት ማድረግ ትችላላችሁ ግሮክ ጋር ስትመጡ። እኛ እሱን አንልም፣ ግን ሪኮመንድ የማደርጋችሁ የሚጠቅማችሁን የተለያዩ ኢሜጆችንም በዚህ በግሮክ ጀነሬት ማድረግ ትችላላችሁ። ስለዚህ የትኛው ኤአይ ለየትኛው ፐርፐዝ መጠቀም እንዳለባችሁ ነግሬያችኋለሁ ማለት ነው። ዛሬ በዚህ ቪዲዮ ግሮክ እና ቻት ጂፒቲን ተመለከትን። ለሚመቻችሁ ለምትፈልጉት ዓላማ ሁለቱን ኤአዮች መጠቀም ትችላላችሁ ማለት ነው። መጨረሻው ውሳኔያችን ወይም ደግሞ ያለማዳላት አንባያት የሆነው ዲሲዥናችን የትኛውን ልጠቀም ካላችሁ ዲፔንድስ ነው መልሴ። ምክንያቱም ቻት ጂፒቲን ለመጠቀም ተማሪዎች ከሆናችሁ፣ ዴቨሎፐር፣ ቢዝነስ ኦውነር ከሆናችሁ ቻት ጂፒቲ የእናንተ ነው። ግሮክን ደግሞ የምትመርጡበት መንገዶች ለምሳሌ እናንተ ጋዜጠኞች ከሆናችሁ፣
ክሬተር ከሆናችሁና ይሄ ከረንትሊ ሃፕን ካደረገው ነገር ጋር እንደ ትሬንድ ተጠቅማችሁ እሱ ላይ የተለያዩ ነገሮች መስራት የምትፈልጉ ከሆነ ግሮክ ለእናንተ ቤስት ነው ማለት ነው። ስለዚህ በዛሬው ቪዲዮአችን ስለነዚህ ስለ ሁለቱ ስለ ቻትጂፒቲ ኤንድ ግሮክ ክሊር የሆነ አንደርስታንዲንግ ሰጥቻችኋለሁ ብዬ አስባለሁ። በቀጣይ የሌላ የማየት ይቻላል ቪዲዮዎች እንዲደርሷችሁ ዛሬ በአጋጣሚ ከሆነ የመጣችሁ በቀጣይነት እንዲህ አይነት ቪዲዮ እንዲደርሷችሁ የሰብስክሪፕሽን በተኗና የደውል ምልክቷን መጫናችሁን አትርሱ። በቀጣይ በሌላ የማየት ይቻላል ቪዲዮ እስከምንገናኝ ድረስ ባይ ባይ።